አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ባላችሁበት ሰላማችሁ ብዝት ይበልልኝ። ሞላ ኢትዮጵያውያን በሙሉ በአገር ውስጥ ያላችሁም ከሀገር ውጭ ያላችሁም የአላህ ህዝነት አይለየን እላለሁ። ቪዲዮውን ስጀምር ይሄ የሀዋ ወሎ ዩቲዩብ ቻናል ተከታታዮች እና ደግሞ ይሄ የሀዋ ወሎ ዩቲዩብ እንደሆነ ሁላችሁም ታውቃላችሁ። እኔው ራሴ ነኝ እየመጣሁ ቪዲዮውን የምሰራው እና ምን ልላችሁ ነው፣ አዲስ የሆናችሁ ሰብስክራይብ አድርጉኝ። ቪዲዮ ደግሞ ከተመቻችሁ የደወል ምልክቷን አንዴ ጠቅ በማድረግ ቤተሰብ ሁኑ እላለሁ። ብዙም አስቀያሚ ነገር እሰራለሁ ብዬ አላስብም፣ አላስቀይማችሁም። ሰው ነኝና እሳሳታለሁ። ተሰታቴ ደግሞ ሀሳባችሁን ኮሜንት ላይ በማስቀመጥ ያንን ሀሳብ አይቼ ማስተካከል ያለብኝን ነገር አስተካክላለሁ። እህት ወንድሞቼ እና ስለምታበረታቱ በጣም አመሰግናለሁ። ነባሮቹ ከልቤ ነው የማመሰግነው። በጣም ደስ ትላላችሁ። የራሴው ስንፈት የራሴው ድክመት ሊሆን ይችላል። ድክመት ኑሮብኝ ብቻም ሳይሆን ስለማይመቻችልኝ፣ ሰው ቤት ስትኖሩ ብዙ ነገሮች አሉ። ቪዲዮ ለመስራት አይመቻችላችሁም። እቺ ቪዲዮ ለመስራት በጣም በትንሽ የሆነ ብቻ ብዙ አብቃቅታችሁ እንዴት ሆናችሁ እንደሆነ ያኔ ይገባችኋል ማለት ነው። እና ቪዲዮውን የምሬን ነው ያኔ እስበሳችሁ በቃ አለ አይደለ፣ እኔ እናንተ ሆነን ብዙ ነገር መቀየር እንችላለን ማለት ነው። እና ደግሞ አንድ ማወቅ ያለባችሁ ነገር አለ። ምን መሰላችሁ? ገንዘብ ስጡኝ ከማለት ከመለመን ይልቅ ይሄን ስራ መስራቱ ጥሩ ነው ብዬ አስባለሁ። ያ ማለት ምንድነው? እኛ ስበሳችን በስልካችን ብቻ ሰብስክራይብ እያደረግን ቪዲዮ በማየት የሆነ ሰው ትጠቀማላችሁ ማለት ነው። ሁላችንም ራሳችን ዩቲዩብ ከፍተን በስበሳችን ማደግ እንችላለን። ይሄ ነገር እስከ ቆመ ድረስ ተጠቃሚ እንሆናለን ማለት ነው። አገራችን ላይ ሄደንም አሁን ላይ አሳድገን ወደ ሀገራችን ስንገባ አንቸገርም ማለት ነው። እና ሁላችሁም ዩቲዩብ ክፈቱ እላለሁ። ስበሳችን እናድጋለን፣ ሰብስክራይብ እንደራረጋለን። ላይክ በማድረግ ሀሳባችሁን ኮሜንት ላይ በማስቀመጥ ቤተሰብ መሆን እንችላለን ማለት ነው። እሺ ውዶቼ፣ እና ዛሬ ይዤላችሁ እና ደግሞ ሳረሳ የቡና ሱፍራ የምትፈልጉ ልጆች ቪዲዮ እሰራለሁ። ላይቭ ላይ ቁጭ ብዬም ቢሆን እንዴት አሰራሩ የሆነ ክብ ክብ የሆነ ነገር አለ። እሱን አሰራሩን ያለች ልጅ አለ። እሱን ሰርቼ አሳይሻለሁ። እሺ፣ በቃሌ መሰረት ቪዲዮ እሰራለሁ፣ ወይም ደግሞ ላይቭ ላይ ቁጭ ብዬ እሰራለሁ ማለት ነው። ረዝም ስለሚያስፈልገው ወይ ደግሞ አዘጋጅቼ መጥቼ ላይገባችሁ ስለሚችል ብዬ ነው። የማይገባው ሰው የለም፣ በጣም ይቅርታ አድርጎልኝና፣ ግን ያው አለ አይደለ፣ አጭር ቪዲዮ ሲሆን ብዙ ላይ መቻች ይችላል። ማዘዝ የምትፈልጉ ደሴ፣ ኮምቦልቻ፣ ኩታበር እንደዛ ይሰራላችኋል። በፈለጋችሁት ዲዛይን ስክሪንሾት እያደረጋችሁ መላክ ትችላላችሁ። ቴሌግራም ለጊዜው ያለኝም ጠፍቶብኛል ማለት ነው። እና ዛሬ የመጣሁበት ላይክ በማድረግ ኮሜንት አድርጉ፣ አበረታቱ። ቪዲዮውን ቢያንስ ብትችሉ ብታውልኝ ደስ ይለኛል ማለት ነው። ዛሬ የመጣሁበት ትንሽዬ ግጥም ይዤላችሁ መጥቻለሁ። እና የግጥሜ ርዕስ የፈተናው ማዕበል ይላል። የፈተናው ማዕበል የህይወት ውጣ ውረድ ቢያጋጥማትም ቆርጣ በብርቱ መንፈሷ ተስፋ ሳትቆርጥ ጸንታ አጉልታ ጽናቷን አጉልታ ታሸንፈዋለች ሁሉንም በጉልበት ተአምር። ታሸንፈዋለች ሁሉንም በጉልበት ተአምር። እኔ ያቺ ነኝ የህይወት አሸናፊ ውድቀቴን ተአምር ብርታት አድርጌ። ውድቀቴን ተአምር ብርታቴ አድርጌ አዲስ ብርታቴን አድርጌው አዲስ ስለዚህ እጓዛለሁ በጽናት ተጉዤ። የኔ ጠንካራ ነው እያልኩኝ ታሪኬ ይላል። እንደውም ደግመዋለሁ፣ ምክንያቱም ትንሽ እየተሳሳኩ ስለሆነ ማለት ነው። የፈተናው ማዕበል የግጥሜ ርዕስ የፈተናው ማዕበል። የፈተናው ማዕበል የህይወት ውጣ ውረድ ቢያጋጥማትም ቆርጣ በብርቱ መንፈሷ ተስፋ ሳትቆርጥ ጸንታ አጉልታ ጽናቷን አጉልታ ታሸንፈዋለች ሁሉንም በጉልበት ተአምር። እኔ ያቺ ነኝ የህይወት አሸናፊ ውድቀቴ ተአምር በብርታት አድርጌ። ውድቀትን ተአምር ብርታቴ አድርጌው አዲስ
ስለዚህ እጓዛለሁ በጽናት ተጉዤ የኔ ጥንካሬ ነው የኔ ጥንካሬ ነው እያልኩኝ ታሪኬ ትላለች ግጥሟ ርዕስ አጨር ያለች እና ለቀጣይ ደግሞ አንድ ግጥም ልግጠምላችሁ ደቂቃ ስላለኝ። እናቴ ሆይ ስሚኝ እናቴ ሆይ ስሚኝ የልብሽን ቆጥሮ እኔ ያለሁት ልጅሽ ስደት ላይ ነኝ ኑሬ የናፈቀኝ ድምፅሽ ያየሁት ገጽታሽ እማ እማ ኑሪልኝ ህይወቴን ናት ተንፋሼ እናቴ 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 ሆይ ብትርቂም ከዓይኔ ትዝታሽ ያበረታል ይፈውሳል ቁስሌን እማ ኑሪልኝ ጠብቂኝ በእጅሽ እኔ ያለሁት ልጅሽ አለሁኝ በናፍቆትሽ ይላል። በናፍቆትሽ ይላል። እናቴ ሆይ ስሚኝ እናቴ ሆይ ስሚኝ የልብሽን ቆጥሮ እኔ ያለሁት ልጅሽ ስደት ላይ ነኝ ኑሬ የናፈቀው ድምፅሽ ያየሁት ገጽታሽ እማ እማ ኑሪልኝ ህይወቴ ትንፋሼ እናቴ እናቴ ሆይ ብትርቂም ከዓይኔ ትዝታሽ ያበረታል ይፈውሳል ቁስሌን እማ ኑሪልኝ እማ ጠብቂኝ በእጅሽ እማ ያለሁት ልጅሽ አለሁኝ በናፍቆትሽ። ይቅርታ እዚህ ጋር እናቴ ሆይ ስሚኝ እናቴ ሆይ ስሚኝ የልብሽን ቆጥሮ እኔ ያለሁት ልጅሽ ስደት ላይ ነኝ ኑሬ የናፈቀው ድምፅሽ ያየሁት ገጽታሽ እማ እማ ኑሪልኝ ህይወቴ ትንፋሼ እናቴ እናቴ ሆይ ብትርቂም ከዓይኔ ትዝታሽ ያበረታል ይፈውሳል ቁስሌን እማ ኑሪልኝ ጠብቂኝ በዱአሽ እማ ያለሁት ልጅሽ አለሁኝ በናፍቆትሽ ይላል እና አበረታቱኝ። በጣም ዛሬ ይሄ ግጥም ትክክል ላይሆን ይችላል። የመጀመሪያ ነው። ለቀጣው አስተካክላለሁ። ቆንጆ አድርጌ እንደምሰራ አትጠራጠሩ። ላይክ አድርጉት። ያኔ ምንም የሚጎዳችሁ ነገር የለም። ይሄ ግጥም ነው ብላችሁ ካሰባችሁት አዎ ግጥም ነው፣ አለቀ። ግጥም ነው። እኔ ግጥም ነው ብዬ ነው ያገጠምኩት። ይሄን ግጥም ደግሞ እንዴት ብዬ እንደጣፍኩት እንደዛ አድርጌ እኔ ለፍቼበታለሁ። ይሄንን እንዴት አድርጌ ለመስራት ብዙ ለፍቼበታለሁ። በቃ ግጥም ነው ብላችሁ ማኑ። እሺ የኔ ወዶች እና በጣም አመሰግናለሁ። አሰላሙ አለይኩም ወራህመቱላህ ወበረካቱ።